ሰላም እንዴት ናችሁ? ውድ ቻናል ቤተሰቦቻችን ዛሬም እንደተለመደው በአዲስ ዩቲዩብ ቪዲዮ ከች ብለናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ቪዲዮ ምንድነው? ቪዲዮ የሆነ ዘፈን ነው የሆነ ዘፈን ነው ትላለህ። በጣም ብዙ ጊዜ እቺ ልጅ በተደጋጋሚ ክሊፕ እየወጣች ነው። ባለፈው ያኛው ነበር ማን ዘፈን ነበር አልመሰለኝ። የራሷ ዘፈን እኮ ዘፈኑ ምን ጀምሮ ኑሮ ቅድም ቼክ እያደረኩ ከኑሮ በኋላ በቃኝ አለች። አይታል ኑሮ እቺ ልጅ በቃ መሯት የሆነ የደበራት ነገር የነገረችኝ አልገባንም። ውበቴ ለመስታወቴ እንዳላልኩህ ተሰናበትኩ ህይወቴም ብልስስቴ ነው ጉም ዘጋኝ ያደረከኝ ይቅርብኝ እንዳቀሜ እኔ ሞክሬያለሁ የሳምሱ ሲመለስ ግድግዳ ስንገባ ታዝናለች። እሱ ራሱ እኮ በቃኝ እኮ መሮታል የሚቀርጸው ካሜራ ግን ለምንድን ነው እሱን አስገድ ታሪኩን እየተናገረች ነው ታዲያ። አይ እሱ ለምንድን ነው እንደዚህ አክት ያደረገው? በቃ ሄደችበት ነው ስለሄደች ነው። አዎ ታዲያ እሷ እኮ አለች ለቪዲዮ ነው ያለችው። ከፊትና ከጀርባ እኮ ናቸው ያሉት። ምንድን ነው አልገባም። አይ ተጸጽቶ ነው ባባ እሷ በመሄዷ ተጸጽቶ ነው። ገባኝ እንደ በቃት ነው የገባኝ እሱ ነገር። እዛ ቁጭ ብሎ ደብዳቤ መጻፍ አይጠበቅም። ያው አለ ብለር ተደርጎ እኮ ነው ደብዳቤ ነው ብለር ተደርጎ ያው ዛሬ ብለር ተደርጎ ያማህል እንደ ጀስት እኮ ቪዲዮ ነው እኮ። አይ ሰው የታሪኩን ሪፍሌክት እያደረገች ነው ከጀርባው እንዳለ ነው ግዴታ። ኦኬ ትውስቷ ነው ተቆረዘ አሁን አይደለም ትውስቷ አይደለም በቃኝ ብላ ልትሄድ ደብዳቤ እየጻፈች እኮ ግን እሱ ከኋላ ቁጭ ብሎ ለምንድን ነው ከኋላ ብቻ እነሱ ለመግለጽ የፈለጉት ማለት ትውስቷ በቃ እንዳለ መታየት አለበት። እሱን በፍላሽ ባክ ሊያሳዩን ይገባል። ግን ደግሞ ፊልም አይደለም ታዲያ ይሄኛው ቪዲዮ እኮ ነው። የ5 ደቂቃ ቪዲዮ ነው እንዴ በፊልም ቢሆንም ግን ለየት ያለ ሌላ ቦታ ላይ ወስዶ ሲሆን ሊያሳዩን ይገባል። ይኸው መጣ እኮ ቆይቶ አሁን ይመጣና ወረቀቱን ያነሱ። እሺ ምን እየጻፍሽ ነው ምናምን ሌላት እኮ እኮ ለሱ የጻፈች አይደለም። በዚህ ሰዓት እንደዛ ባይሆን እስኪ እንዴት ለሱ የጻፈች አይደለም ደብዳቤው ለሱ ወይ እሷ ደራሲ ወይ ጸሐፊ ስራ ላሰራላት ያስኬድ ለዛ እስኪ መልኩ ምንም ተለጊ እዚህ ጋር አይደል እዚህ ሜካፕ ነው ማለት ነው። ምን ለማለት ፈልገህ ሜካፕ የለም ስላይት ይመስል ትቀራለች በጣም አይደል? አይ ቢዝነስ ኮርስ አይ በጣም ትገጣራለች ቪዲዮ ስራው አይደል? ትጠር ይገባል። ማን ዛሬ ሳሊ ደራሲ ነሽ እያስብ ልትስለው ነው
እናስታረቃችሁ ነው። አይሰማትም ጀለሳ ለጊንጥ ነው የምር ምን እሷ ራሱ እኮ በቃ እንደሆነ አርቲስት አይደለች። ፎቶ አይደለም እኮ የምታነሳው ስዕል ነው እኮ። ቢያስተካክል ኮሌታ ቢያስተካክል ይግለጽ ምን ችግር አለ? ኮሌታ የተበላሸ አድርጋ ለማስለው ጀመሉ ጥጋበኛ ነው ጥጋበኛ እንኳንም በልሽ። አይ ይሄ ግን ትንሽ ፍቅረኛው ማለት ያመነጫጨቃት እንደዚህ ደረገ። ለምን እንደዚህ ትለኛለህ? ይደረጋል እንደምፈልገን ፋይናሊ ሲሉን ብናየው ደስ ይለኛል። በቃኝ ግን ካየሽ መጀመሪያ ሲጽፍ ብሮስ በእንትና የተሳለ ነው። አሁንም በቃኝም ነው በእርግጠኝነት ሸራው ላይ ያሰፈረችው። እስቲ ቢያሳዩን ደስ ይላል። እስቲ ብናየው አሪፍ ነው። ባባ ለመሰል መጣ ተስተካከል ሲባል በቃ አሁን ሄዶ ሲያየው እስኪ ሲያየው በቃኝ ብለው ነው የሄደችው። በቃኝ ካለ እንደዛ ከሆነ ኢንተረስቲንግ በቃኝ ጻፈች በእርግጠኝነት ይህንን ለመጻፍ ኮሌታውን ካላስተካከልክ የቱ ጋር ነው የሰውየው እንትን የለም እኮ ኮሌታው እስከምን እንጠቀም ነው። አይ አሪፍ ደስ ይላል። በደብዳቤ ሞከረች አልተሳካላትም። መጨረሻ በስዕል እና አሪፍ ደብዳቤ እንኳን አላጻፋትም እኮ እንዲያ መቶ ምናምን አይቻልም። በቃ ለሳሌ በሚል በሙሉ አስወጣችሁ። ግን መምጣቱ ራሱ ታዛዥነቱን አያሳይም። እዚህ ጫካ ድረስ ለመሳል ምን እንደምታደርገው አያውቅም። ይሄ ለምን አይሰማትም ብላችሁ አሰባች። እድል ቢሰጠው ጥሩ ነው ላደረገው ነገር። አይ አሪፍ ነው። እንኳንም በቃሽ። እኛም ዘፈኑ በቅቶናል። ለማንኛውም አይ አሪፍ ነው። በጣም ግን የገረመኝ ዘፈኑ በጣም እያጠረ መጣ። እንዴ ከዚህ በላይ ምንድን ነው? 3 ደቂቃ 4 ደቂቃ አካባቢ ግን ምን አለ መሰለህ መልዕክቱ በጣም አጭር ይሆናል። ግጥሙ ማለት ነው ባዶ እንትኖች ይደጋገማሉ፣ ቃላቶች ይደጋገማሉ እና በቃ ቪዲዮ ነው እና በጣም የገረመኝ አይ ለመሰለህ ብዙ ጊዜ እኮ ዘፈኖች እያነሰ መጣ ነው። አሁን ላይ እኮ 3 መስመርም ግጥም ካለ እሱን ዘፈን ማድረግ ትችላለህ። አዎ እኮ ይኸው የምር አላየህም? የ3 መስመር ዘፈን አለ ከዛኛው ስፔስ ይመጣ አይደል? ብቻ የምር አለ የሆነች 3 መስመር 4 መስመር ግጥም እሱን እንትኑ ምን መልስ ሰማህ? በቃኝ አንተ እሱማ እኮ የመጨረሻ ፖይንቷ ነው። በቃ በቃኝ ሞከርኩኝ ከዚህ በላይ አልሞክርም ማለት ነው። ስትጀምርም በቃኝ ብላን የጀመረችው ፋይናሊ በቃት። ግን ያው ብቻ ግን ያየነው ነገር የለም። ግን ያው ሊያበቃ የሚችል ነገር የለም። እንደዚህ እንትን ያሳለፈ ያለ ስንት ግን እሱማ እነሱማ ይሄን እንትሩ ነው የሚያዩት ሀሳቡን ነው ማለት ግን እንደ ሙዚቃ ግን በቃ የሚችል ነገር አላየንም። እንደ እንትን ነው አሁን ለምሳሌ እንደ ሙዚቃ ምናምን ጠጣ አንድ ቀን ጠይታ ሊሳሲብ አንድ ቀን ሲጠጣ ይተናል ሊሳሲብ መጣ። እሱም እኮ የጠጣው በቅቷት ደብዳቤ እየጻፈች ነው ሰው ለምን አታናግሪኝ ብሎ እንጂ አብረን ጊዜ በልጅም መብረድ አንችልም። አሁን ባየነው ነገር እኛ ብትመለሱ ይሻላችኋል። መራራቅ ለማንም አይበጅም። ለማንኛውም የዛሬው ቪዲዮአችን በቃኝ ጨርሰናል። ላይክ፣ ሼር፣ ሰብስክራይብ አድርጎ ይመቻችሁ።